ብዙ ጊዜ በጨነቀኝ ጊዜ ወደ ጸሎት ሳደርግ እውነቴን ነው የምላችሁ ትልቅ መልስ ነው የማገኘውና እግዚአብሔር ይመስገን ላደረገልኝ ሁሉ ነገር እግዚአብሔር የተመሰገነ ይሁን። እና ቢከፋችሁ ብታዝኑ ምንም አይነት ነገር ውስጥ ብትሆኑ ለእግዚአብሔር ጸሎት አድርጉ። እውነት እግዚአብሔር ይዘገያል የሚባለው ነገር ውሸት ነው። ሳላስበው ነው እግዚአብሔር የሚሰጠው እና የሆነ ጊዜ አዝነን ተክዘን ሳናስበው ያ በፊት የለመንነው የጠየቅነው ነገር ተሳክቶ ስናየው እንዴት የሚያስደስት ነገር የለምና እግዚአብሔር ይመስገን። እግዚአብሔር ድንቅ ነው። ጸሎት ልጁ ነኝ የሚካኤል ልጁ በቤቱ ያደኩኝ በደጁ የልቤ ብዬ የምጠራ ልጁ ነኝ የሚካኤል ልጁ በቤቱ ያደኩኝ በደጁ የልቤ ብዬ የምጠራው ሚካኤል ለኔ አባቴ የልቤ ብዬ የምጠራው ሚካኤል አባቴ ነው።